ለዚህ አስፈሪ ባህር ብዙ ተብሏል። ምስጢሩ እስካሁን አልተፈታም። ይህ የበርሙዳ ትሪያንግል ምስጢር ነው። የበረራ 19 አውሮፕላኖች የት ጠፉ? እስካሁን ምንም ፍንጭ አልተገኘም። ይህ ያልተፈታ ምስጢር አደጋዎች መካከል እጅግ ዝነኛው የኪው ፍላይት 19 ፍላይት 19 ታሪክ ነው። የአሜሪካ ባህር ኃይል የምርመራ መዛግብት እና እውነተኛ የሳይንስ ምንጮች አደጋውን በሚከተለው መልኩ ያብራራሉ። ፍላይት 19 ፍላይት 19 እውነተኛ ታሪክ ኤአር ዲሴምበር 5 1945 የዩናይትድ ስቴትስ ባህር ኃይል ቦምብ ጣይ አውሮፕላኖች ፒቢሞ አቬንገር ለልምምድ በረራ ከፍሎሪዳ ተነሱ። በአውሮፕላኖቹ ላይ 14 አብራሪዎች ነበሩ። በበረራው ወቅት ሁሉም አውሮፕላኖች ያለ ምንም ምልክት ጠፉ። እነሱን ለመፈለግ የተላከች ሌላ የነፍስ አድን አውሮፕላን ፒቢሞ ማርያም ከነ 13 አብራሪዎቿ አብራ ጠፋች። ይህ ክስተት ለብዙ ምስጢራዊ ወሬዎች መነሻ ቢሆንም የባህር ኃይል ይፋዊ የምርመራ ውጤት ግን የሚከተሉትን ተፈጥሯዊ ምክንያቶች አሳይቷል። የኮምፓስ መበላሸት እና መቅበዝበዝ የቡድኑ መሪ ሌተናንት ቻርልስ ቴይለር የነበረበት አውሮፕላን ኮምፓስ ተበላሽቶ ነበር። በዚህም ምክንያት መሪው ፍሎሪዳ ደሴቶች ላይ እንዳለ በማሰብ በተሳሳተ አቅጣጫ ወደ አትላንቲክ እየበረረ መሆኑን አላወቀም ነበር። የነዳጅ ማለቅ አውሮፕላኖቹ በጨለማ እና በአስከፊ አየር ንብረት ውስጥ ለሰዓታት ሲቀብዙ ቆይተው ነዳጅ ጨረሱ። ባህር ኃይሉ አውሮፕላኖቹ በከባድ ማዕበል ላይ ባህር ላይ ለማረፍ ሲሞክሩ እንደሰመጡ ይገምታል። የነፍስ አድን አውሮፕላኗ መፈንዳት ፍላይት 19 ለመፈለግ ተነስታ የጠፋቸው አውሮፕላን ፒቢሞ ማራይነር በነዳጅ ጋዝ ፍሳሽ ጋስዌር የምትታወቅ እና የሚበር የነዳጅ ታንከር የምትባል ነበረች። በአቅራቢያው የነበረ የንግድ መርከብ አውሮፕላኗ በሰማይ ላይ ስትፈነዳ ማየቱን መስክሮ ሌሎች ዝነኛ አደጋዎች እና እውነታቸው አንድ የስፔስዋፕስ መጥፋት 1918 ታሪኩ 306 ሰራተኞችን የያዘች ግዙፍ የአሜሪካ የጭነት መርከብ ያለ ምንም የዳንታ ምልክት ሰዋስ ጠፋች። እውነታው መርከቧ የማንጋኒዝ ማዕድን ጭና ስለነበር እጅግ ከብዳ ነበር። የምርመራ ውጤቶች እንደሚያሳዩት መርከቧ የሞተር ብልሽት ነበረባት። በወቅቱ በነበረው ከባድ ማዕበል ምክንያት ተገልብጣ በአንድ ጊዜ ልትሰምጥ ችላለች። 2 የክሮቶን ካርፋዋዴራይን መርከብ 1921 ታሪኩ ይህች የንግድ መርከብ ሰራተኞቿ በሙሉ ጠፍተው ብቻዋን ባህር ላይ ስትንሳፈፍ ተገኘች። በምድጃዋ ላይ ምግብ እየበሰለ ነበር የሚሉ ወሬዎች ተናፈሱ። እውነታው መርከቧ ከአልማዝ ክምር ዲያማንድ ሻዋውስ ከተባለ አደገኛ የባህር አሸዋ ክምር ጋር ተጋጭታ ነበር። ሰራተኞቹ መርከቧን ጥለው በነፍስ አድን ጀልባዎች ለማምለጥ ሲሞክሩ በከባድ ማዕበል ሳይሰምጡ እንዳልቀሩ ይገመታል። ለማጠቃለል የቤርሙዳ ትሪያንግል አደጋዎች ምስክር የሆኑት በአንድ ምክንያት ብቻ አይደለም። የአየር ሁኔታ ትንበያ እና ቴክኖሎጂ ደካማ በነበረበት ዘመን ከ1970ዎች በፊት የተከሰቱ በመሆናቸው በአካባቢው ያለው የጎልፍ ስትሪም የባህር ሞገድ ስብርባሪዎችን በፍጥነት ጠራርጎ ስለሚያጠፋ የፊልም እና የመጽሐፍ ደራሲያን ታሪኩን ለገበያ ሲሉ ስላጋነኑት ነው። ዛሬ በ2026 ባለው ዘመናዊ የሳተላይት የጂፒኤስ ዲፕስ እና የራዳር ቴክኖሎጂ ምክንያት በአካባቢው